አደንዛዥ ማዘዋወር፣ መቀበል ወይም መጠቀም ወይም ደግሞ አልኮ ጠጥቶ ወይም ሰጥቶ መግባት ፈጽሞ የተከለከለ ነው። አሁን የተከለከለ ነው ስላችሁ ከፍተኛ ቅጣት ያስከትላል ማለት ነው። ወይም ያባርራል ወይም በሕግ ያስጠይቃል። ሌላው የዩኒቨርሲቲ ሰራተኞች፣ መምህራኖች በምንም አይነት ሁኔታ መሳደብ፣ መዛለብ፣ ማንጓጠጥ፣ ማስፈራራት ወዘተ ወይም ያልተገባ ነገር ማድረግ የተከለከለ ነው። ሌሎች ተማሪዎች ማህበራዊ ድርጊቶች የማይወክሉ ኑሮ የማይወክሉ ድርጊቶች፣ ንግግሮች መፈጸም መረበሽ ጨምሮ አሁን በብዛት የሚታወቀው ቁማር መጫወት ኦንላይን የሆነ ኦፍላይን አይነት ቁማር መጫወት እሱም የተከለከለ ነው። ሌላ በግቢ ውስጥ በግልም ይሁን በቡድን ጸብ ማንሳት ወይም መደባደብ ወይም በዚህ መሰል ተግባር መሳተፍ ይህም ፈጽሞ የተከለከለ ነው። እንደምታውቁት አዲስ ለሆናችሁ እናንተ ሶሊዳሪዎች የሎኮር ችግር አለብን። በር ብዙ እንትን አይደለምና ብዙ ጊዜ ስርቆት ይስተዋላል። ስርቆት ግን ከዩኒቨርሲቲ ተቀጥታ የሚያባረው ንፋሽ ነው እና ይህን ፈጽሞ የተከለከለ ነው ማለት ነው። ስለት ያለው ነገር መያዝ ወይም ሌላ ነገር መያዝ ደግሞ ፈጽሞ የተከለከለ ነው። ሌላ በደረጃ ቤት ሁላችሁም ለእናንተ ጤና የሚጠቅም ነው እና በአግባቡ መጠቀም ከእናንተ ይጠበቃል። ከማንኛውም አካል የሚደርሰው ሕጋዊ ማስታወቂያዎች መቀጠል፣ መጠን፣ መሰረዙ ፈጽሞ የተከለከለ ነው። እሺ ይህ ስሬስ የሆነ ነገር ከለጠፈው ከገደላችሁ ወይም ከለጠፋችሁ ሕግ ያስጠይቃችኋል ነው እና ይህም ፈጽሞ የተከለከለ ነው። በግቢ ውስጥ ወሲብ መፈጸም ወይም ግቢ ውስጥ መውለድ የተከለከለ። ሌላ ደግሞ የሌላ ሰው ሊሰሙ የሚችሉ ድምፆች በሞባይል መጠቀም የተከለከለ። ለምሳሌ አሁን በተለምዶ ቲክቶክ ምናምን እንደዋላ በደምቶኒ ኤርፖርት ማድረግ አለብን አድርጋችሁ ማየት ይችላላችሁ። ግን ሌሎችን በሚረብሽ መልኩ መጠቀም ፈጽሞ የተከለከለ ነው ማለት ነው። አንተ ዘሎ መግባት እሱም በጣም የተከለከለ ነው። ሌላ በኢትዮጵያ ወንጀልነት የተፈረደባቸው ጊዜዎች ሁሉ በሕግ ወንጀል የሚባሉ ተግባራት በሙሉ መፈጸም የተከለከለ ነው። ከዛ አንድ እንትን ጨምር በየቦታው የምትይዟቸው እንትኖች አሉ። ለመኝታ ለተማሪዎች መኝታ ወይ ዶርም ደግሞ ለገለገሉ ተግባራት ያሳውቃል። ዩኒቨርሲቲ ተማሪ ያልሆነ ወይ የተባረረ ተማሪ መኝታ ቤት ማሳተፍ እዛ ቢሮር መጥቀት ፈጽሞ የተከለከለ ነው። በር መገንጠል፣ ፍራሽ መሬት ላይ ማውረድ፣ ተራራቢ አካባቢዎች መገናጠል ፈጽሞ የተከለከለ ነው። ሌሎችም ሌላ አገልግሎት ማዋል እሱም የተከለከለ ነው። ደግሞ በተቃራኒ ሰው የሚጠቅም ተግባር ወይም ሰው እንዲገባ ማድረግ የተከለከለ ነው። ሌላ በህመም ምክንያት ስፔሻል ኬዝ ካልተፈቀደ በስተቀር ምግብ ወደ መኝታ ክፍል ይዞ መግባት የተከለከለ ነው እና ምግብ በካፍቴሪያ ብቻ ነው የምትጠቀሙት። ወደ መኝታ ክፍል ይዛችሁ መሄድ አትችሉም ማለት ነው። ጓደኛዬ ነው አብረን አንድ ቦታ ላይ መጣ ነው ምናምን በሚል ምክንያት በአንድ ሀገር ላይ ከአንድ በላይ ሆኖ መቀመጥ መተኛ ፈጽሞ የተከለከለ ነው። ነገርኳችሁ። ረብሻ ብትጠር ምናምን በሁሉ ቦታ ተመኝታ ሳይሆን በምግብ ቤት በክሊኒክ በክላስ ጀምሮ መፍጠር የተከለከለ ነው። ያልተፈቀዱ ስብሰባዎች ስፔሻሊ ፖለቲካዊ ወይም ሃይማኖታዊ ይዞታ ያላቸው ስብሰባዎች ማድረግ ሰፋ ባለ ቁጥር ማለት ነው በቡድናችሁ ካደረጋችሁ እሱም የተከለከለ ነው ማለት ነው።
በዶርም ውስጥ ናችሁ መጸለይ ወይም መስገድ የተከለከለ። አዎ ሌላው በቤተክርስቲያን ቸርች መስጊድ ማድረግ አይፈቀድም። ይሄ የሁሉም የኢትዮጵያ ከፍተኛ ትምህርት ተቋማት ህግ ነው እና እንደዛ ማድረግ አይፈቀድም። በዶርም ውስጥ ምግብ ማብሰል፣ ሻይና ቡና ማፍላት ፈጽሞ የተከለከለ። ከዚህ ነገር ውስጥ ከተመደቡት ዶርም ውጪ ያለ ፍቃድ መቀያየርም አይፈቀድም። ሌላ የተለመደና የሚያስቀጣ አሁን ብዙ ተማሪዎች የተከተሉት ጉዳይ ከሽንት ቤት ሻወር ቤት ውስጥ ያልተገቡ ጽሑፎች ወይም ቅርጾች መጻፍ መለጠፍ አይፈቀድም። ከሶፋ መተኛት ለተገባችሁ ጓደኛዬን አንድ ጊዜ ተጋብሎ መተኛት እሱም አይፈቀድም። በመኝታ ቤት አካባቢ ውስጥ ጫት፣ ሲጋራ፣ አልኮል መጠጦች እና ሌሎች አደንዛዥ እጾች ይዘው መግባት ወይም ሲጠቀሙ መገኘት ያስገባል። ሌላ በተማሪዎች ምግብ ቤት ፈጽሞ የተከለከሉ ተግባራት የራስ ጣሙስ መመገቢያ ካርድ መመገብ፣ የራስ መመገቢያ ካርድ ሌላ አካል አሳልፈው አሁን በቅርቡ 15 ሚሊዮን ተማሪዎች ተታሰተናል። ከዚህ እንዲወጡ ማርቀናና የራሳችሁ ያልሆነ መመገቢያ ካርድ ወይም የእናንተ መመገቢያ ካርድ ሌላ ሰው አሳልፋችሁ መስጠት የተከለከለ ነው ማለት ነው። ወደ ምግብ ቤት የአንገት ፎጣ፣ ኮፍያ፣ ስሊፐር ጫማ፣ የሌሊት ልብስ፣ ፒጃማ እና ሌሎች ተገቢ ያልሆኑ ልብሶች ለብሶ መምጣት አይፈቀድም። ከምግብ አዳራሽ ውስጥ አካባቢ ከሰራተኞች ወይም ከተማሪዎች ጋር ግጭት መፍጠር መጣስ ፈጽሞ የተከለከለ ነው። እንዲሁም በምግብ አዳራሽ ውስጥ እጅን መታጠብ አይፈቀድም። ተጠቃሚዎች አሉ ተጠቃሚዎች በህመም ምክንያት መንቀሳቀስ ከማይችሉ ተማሪዎች በስተቀር ወይም በስፔሻል የተፈቀደላቸው ተማሪዎች ካልሆኑ በስተቀር ከዳቦ ውጭ ምግብ ከተማሪዎች ምግብ ማስወጣት የተከለከለ። ሌላ ደግሞ ስፔሻል ይባላል። ልዩ የሚታዘዝላቸው የተማሪዎች ከቀረበው የምግብ አይነት ውጭ የሐኪም ትዕዛዝ ካላስታወቀ በስተቀር ለዛ ምግብ ይገባኛል ብሎ የመጠየቅ መብት የላችሁም። ስለዚህ እናስፈራራችሁ ነው ማለት ነው። እንድታውቋቸው ስለምፈልግ ነውና እነዚህ የዩኒቨርሲቲ ህግ ነው። ልክ ሁሉ መጣቅ እንዳለው ከፍተኛ የትምህርት ተቋማት በእነዚህ ህጎች ነው የሚመሩትና ጥሩ ውጤት ሲኖራችሁ ጥሩ ክህሎት እንዲኖራችሁ መጀመሪያ ህግን ማወቅ ግድ ይላል። ከዲሲፕሊን የታነጸ ትምህርት ነው ፕሮዳክቲቭ የሚሆን በኋላና እነዚህ ናቸው ዋና ዋናዎቹ የዩኒቨርሲቲ ህጎች። ህጉን በዚህ ከፈለጋችሁ ከኛ ተገኛላችሁ። አመሰግናለሁ። ቀጣይ ዓመት እንደገና ያርገን። ቴንክ ዩ Nani, our zero drone affair, drone service, drone service. So I hope you have good education about the law regulations, especially the disciplines. In case you get in peace, if you have already together, you have to expect the punishments, attached punishments. So, Antigraph University is free of the education and the politics. It's academics, right? Now, this session is about psychological development after conflict from the department of psychology. Here is Professor John. He tell us something about psychological development. How psychology is important in our day-to-day life. So how with same attention. Thank you.